ታካ አፕሊኬሽን አምልጦናል ላላችሁ ሰዎች እንደ ታካ አይነት ኮፒ የሆነ አፕሊኬሽን ይዤላችሁ መጥቻለሁ። የአፕሊኬሽኑ ስም ባት ይባላል። በመጀመሪያ ግን ወደ ቪዲዮ ከመግባታችን በፊት ሰብስክራይብ፣ ላይክ በማድረግ ጀምሩት ለማለት እወዳለሁ። መጀመሪያ አፑን ለማውረድ በኮሜንት ሴክሽን ወይም ደግሞ በቴሌግራም ቻናል ያስቀመጥኩት ሊንክ ነክታችሁ ከፕሌይ ስቶር ወይም ከአፕ ስቶር ታወርዱታላችሁ። ልክ እንደከፈታችሁት በጎግል ሳይን ኢን ታደርጋላችሁ። ልክ እንደ መጀመሪያው በታካ አፕሊኬሽን የሰራሁት ቪዲዮ ማለት ነው። ከዛ በቃ ሁሉ ሙሉ ነገሩ ተመሳሳይ ነው። ብቻ የሚለያየው ነገር ቢኖር እዚህ ዊዝድራዋል ስንገባ የዚህኛው አፕ አማራጭ አለው። አማራጩ በኢቲቢ ማውጣት ይቻላል። የሀገራችን ባንኮች በቅርብ ነው የገቡት። ከዛ በፊት ግን እዚህ ጋር ስናየው ከላይ የተቀመጠው ሪከመንድድ የሚለው ዩኤስዲቲ አለ ማለት ነው። ዩኤስዲቲ በታካ አፕሊኬሽን በዩኤስዲቲ አይከፍልም። ይሄ ግን በዩኤስዲቲ ወደ ፈለጋችሁት ዋሌት ማውጣት ትችላላችሁ ማለት ነው። ሌላኛው ነገር ቬሪፋይ ማድረግ ነው። ታካ አፕሊኬሽን ላይ የሰራሁት ቪዲዮ ተመልከቱት፣ ግልጽ እንዲሆንላችሁ ተመሳሳይ ስለሆነ ቬሪፋይ ታደርጋላችሁ። አይዲም ከኔ ጋር መስራት ለምትፈልጉ 58931932 ብላችሁ በሆስት ማስገቢያው አይዲ ማስገቢያው ቦታ ላይ እዛ ላይ ጽፋላችሁ። በተረፈ ሁሉ ነገር አንድ አይነት ነው። ኢንቫይት ለማድረግ ኢንቫይት የሚለውን ነክታችሁ እዚህ ስፒን የሚደረገው ቦታ አለ። ኢንቫይት ፍሬንድስ የሚለው ስትነኩት ቴምፕሌት ትመርጣላችሁ። ከዛ የምትጠቀሙበትን ሶሻል ሚዲያ እሱን ተጠቅማችሁ ሼር ታደርጋላችሁ። እንደ ዋትስአፕ፣ ፌስቡክ፣ ትዊተር፣ ቴሌግራም እና የተለያዩ ማለት ነው። ኮፒ ሊንክ ብላችሁ ሊንኩን በሌላ መላክ ትችላላችሁ። ከዛ እዚህ ጋር ስፒን የሚደረገው እንደ ታካ አፕሊኬሽን 3 የስፒኒንግ ቻንስ ይሰጣችኋል። እሱን እንደጨረሳችሁ በፓርቲ በመቀመጥና ሰዎችን ኢንቫይት በማድረግ ነው የምታገኙት። $8 ሲደርስ ማለትም 80,000 ቢን ሲደርስ ማውጣት ትችላላችሁ። በተረፈ ደግሞ በሌላ ጊዜ ስለ ዊዝድራዋሉ እና የተለያዩ ታስክ ሰንተር የሚለው ገብተን እናያለን። እስከዛው ሰብስክራይብ፣ ላይክ በማድረግ ጠብቁኝ። በሌላ ቪዲዮ መለሳለሁ።